መቤቴ ጸልይልኝና ምናምን ያልከው አሁን መቤቴ ጸልያለሁ በዴ ክርስቲያኒቲ ተስማማሽ ማለት ነው። አፍኮርስ ዋይ ናት ሶ ክርስቲያን ወደ ቅድስት ማርያም መጣ። ወደ ቅድስት ማርያም ስንመጣ ወይዘሮ አልማዝ ስለስተውስ ወይዘሮ አልማዝ ትነገር ምን አይነት ሴት ነች? ማይዬ የኔ ቆንጆ ውድድ ማደርጋት እናቴ ያ አባቴ በ7 ዓመቱ ሞቶ ነው በደንብ ያሳደገችኝ። ምናልባት እሷ ባታሳድገኝ ብቻ አስቴር ማትኖር ሁሉም ሰው ስለ እናቱ ያለው አመለካከት ነው ያለኝ። እናቴ ሺ ኢዝ አሜዚንግ አሁን ድረስ እኔ ወልጄ እንኳን እሷ አያት ሆና እንኳን ለራሷ ማትኖር እኔ እናትሽ ከሰማሁት የተነሳ ያንቺን እናት ወዳታለሁ፣ አከብራታለሁ። ባገኛት እሜቴ እላታለሁ። በባህላችን እሜቴ እንደምናይሽ እንደምንወት እላታለሁ። እሜቴ ማለት እመቤቴ አጥሮ ነው እውነት ነው አይደል? አሁን እኔ አስተው ያንቺን እናት ወይዘሮ አልማዝን እሜቴ ማለት ከቻልኩ መውደድ ከቻልኩ ማክበር ከቻልኩ የጌታን እናት ቅድስት ማርያም ደጓን ንጹሃን ሮሮሃን እናቴ እመቤቴ ብለት ጥፋቱ ምንድነው? መጀመሪያ እዚህ ላይ ነው። እኔ ሁሌ እኮ ነው እመቤቴ የምላት። እኔ እናቴ የጌታዬ እናት ከሴቶች ሁሉ የተለየች ማለት በማርያም ልክ የሆነ ወንድም ሴትም እንኳን አልተፈጠረም። መለኮትን ኪሩቤል ሱራፌል እንኳን ቅዱስ ቅዱስ የሚሉት መላእክት እሱን ማየት ብርሃኑን መጠጋት የማይችሉት በክንፋቸው የሚጋርዱትን እኮ ነው በማህፀኗ የተሸከመችው እንዴ የወለደችው ያጠባችው ያሳደገችው ሰይፍ በላይሽ ያልፋል ያላት ጌታን አንተ ልጇ የሸዋግሌ ሲደረግ ሲገረፍ እንዴት ማለት ቁንጥጫ እንኳን ያማል ያ ሁሉ ስቃይ አብራ ያየች እንዴ ልጇ ሲሰቀል እንዴ እሷ ቆይ በምን አንደበት ትገለጻለች ማለት እሷን ሊያሳንስስ የሚፈልግ አለ? ይሄ ብጽዕት የምትባልበትን ደረጃ እግዚአብሔር እኮ ነው የመረጣት ማደሪያ አድርጎ እንዴ በምን አፋችን ማለት እሷ ላይ ክፉ ቃል መናገር እንችላለን? እኔ ያልኩት ታዲያ ምንድን ነው? እስቲ አንቺ ከሆነ የምትናገሪበት ግን ለምኝልኝ ያልከው ጸልይልኝ ያልከው ጋር አክብሮቱ ነው አሁን ያወራነው። እሺ እንዴት እንደምወዳት እንዴት እንደማከብራት ስነግርሽ ተስማማሽ? እንደውም ከኔ በልጥ ወይ ያም ክሬዚ አባውት ሄር ባይ ዘ ዌይ እኔ እውነት ነው የምወዳት ማመን አትችይም። እንደው የፈለገ ይጥላኝ እንጂ ይታዘነኛለሽ ሆነስ እንጂ እሷን ከማክበርና ከመውደድ አልመለስም። ምክንያቱም እኔ በጣም ነው ማከብራት፣ በጣም ነው የምወዳት። እሺ ይሄ ነው አሁን እኔ የተለየሁባቸው ነጥቦች እንነጋገር። እኔ የተለየሁባቸው ነጥቦች አንደኛው ከመሰረቱ እንዴት ብዬ ነው ልታለቅሽ ሁሉ ነው ያምለ እኔ ማለት ያው ማርያም እኔ ካደች ማርያም እንደዚህ ምናምን ሲባል በጣም ነው የምናደደው ማለት I have great respect for her and I have no words to appreciate her, you know. So አሁን እኮ አንዳንዶቹ እኮ የሚሉት ምን አጥፍታ ነው ምን አደረገቻችሁ ምናምን ይላሉ። አንቺ አሁን የተናገርሽበት መንፈስ ስለ ድንግል ማርያም የተናገርሽበት የፍቅር ጥልቀት ግን በጣም አስገራሚ ነው። እኔም እንደዛ ነው የሚሰማው ልቤ ነው የምወዳት። ከዛ ያንቺን እናት እሜቴ አልማዝ እንደምል የቅድስት ማርያምን እመቤቴ እላታለሁ። እመቤቴ ማለት ያክብሮት ለሰውም ይባላል እኮ ኦልሬዲ ማለት ነው። ስለዚህ እሷን እመቤቴ ማለቴ ወርሺፕ